ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በርከት ያሉ ርዕሰ ጉዳዮችን ይዘመተናል በኢትዮጵያና በኤርትራ መሃል ያለው ፍጥጫን በተመለከተ የአሜሪካና የእንግሊዝ ማሳሰቢያ ማስጠንቀቂያ ተከትሎ የአብይ አህመድ አገዛዝ ያደረገ ያለውን ቅስቀሳ ረገብ ማድረጉ እየተነገረ ነው ለብልጽግና ዲጂታል ሰራዊትም እንደዚሁ ነገሩን ቀዝቀዝ እንዲያደርጉት መመሪያ መተላለፉንም ነው ያገኘነው መረጃ የሚያመለክተው በአዲስ አበባ የኢሬቻ በዓል አከባበር ከወዲሁ ጥያቄ ያስነሳ ይገኛል የአዲስ አበባ ከተማ አስተዳደር መንግስታዊ መስሪያ ቤቶች በሙሉ በዓሉን በድምቀት ለማክበር ኃላፊነት ወስደው ሙሉ ጊዜያቸውን ለዚሁ በዓል እያዋሉ እንዳለ ነው የሚነገረው ማህበረሰቡ በአስገዳጅ ሁኔታ ብር እንዲያዋጣ ሌሎች ነገሮችንም እንዲያደርግ በደብዳቤ ጭምር እየተጠየቀ መሆኑን ነው በመረጃዎች ለማወቅ የተቻለው የቶኪዮ ዓለም አቀፍ አትሌቲክስ ውድድር ኢትዮጵያንን እንደዚሁ እያነጋገረ ይገኛል ያለምንም ወርቅ ነው ኢትዮጵያ ውድድሩን እየጨረሰች ያለችው በ10000 ሜትር ውድድር የተሳተፉት ሶስቱ አትሌቶችን በተመለከተ አትሌት ሰለሞን ባረጋ የሶስት ሀገራት አትሌት መስለን ነው የሮጥ ነው ሲል ነው የገለጸው በአትሌቲክሱ መንደር የገባው በሽታ ከፖለቲካው ጋር በቀጥታ የሚያዝ እንደሆነም ነው የሚነገረው ሌሎች ርዕሰ ጉዳዮችም አሉን አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን እኔ መሳይ መኮንን ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ ሆነን ቆይታችሁን እንጠይቃለን መልካም ጊዜ ተነስተልን ገለታው ተነስተልን መሳይ እንዴት አደርክ ገለታው አብይ አህመድ አገዛዝ ለበርካታ ጀነራሎች ማዕረግ ሰጥቷል ያ ማዕረግን ተከትሎ መነጋገሪያው በተለያዩ መድረኮች እንደዚሁ ሰሞኑን ቀጥሎ ነው የዋለው በተለይም አብዛኞቹ ማዕረግ የተሰጣቸው የጦር መኮንኖች በአብዛኛው ከቢሮ ስራ ጋር በተያያዘ የሚታወቁ እንጂ በውጊያ ላይ ወይም ደግሞ በኦፕሬሽን በዘመቻ ላይ ያሉ እንዳልሆነ ነው የተመለከተው ከዚህ በተጨማሪም የኦሮሚያ ፖሊስ ኮሚሽን አመራር የነበረው ድሪባ መኮንንም ወደ መከላከያ ሰራዊት እንዲመጣ ተደርጎ ጀነራል ማዕረግ የተሰጠበት ሁኔታም ራሱ የተለየ እንግዳ ነገር ነው የሆነባቸው ለብዙዎቹ የወታደራዊ ባለሙያዎች ምናልባት ለ66ቱ ጀነራሎች ወይም ከፍተኛ መኮንኖች የተሰጠው ማዕረግ ለምንድን ነው የሚለው ጥያቄ ማስነስተዋል ብዙ ጊዜ ማዕረግ ድገት የሚሰጠው በተለይ በእንደዚህ በጅምላ ሲሆን የሆነ ጦርነት ከተከናወነ በኋላ በድል ስታጠናቀቅ አለም ደግሞ ወደ ጦርነት ልትገባ ሆነ ነው እንግዲህ ወታደራዊ ባለሙያዎችም የሚገልጹት እንግዲህ ኢትዮጵያ በአሁን ሰዓት ጦርነት ከገባችም ከአማራ ክልል ባለው ከፋኖች ጋር እንደዚሁም በኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር ነው በተረፈ ወደ ኤርትራ ጦር ለመክፈት እንደዚሁ ዳርዳር የሚለው የአብይ አህመድ አገዛዝ ለዚህም ከፍተኛ ዝግጅት እያደረገ እንዳለ ይታወቃል ባለፈው ደብረዘይት በተካሄደው የመኮንኖች ስብሰባ ላይ የተናገረው ነገር አለ የተወሰናችሁትን ይዘን የተወሰናችሁትን ማዕረግ ሰተን ቀይ ባህር ፊታችንን እናዞራለን የሚል ንግግር አድርጎ እንደነበረ ነው የውስጥ ምንጮች የገለጹት ምናልባት ይሄ ሹመትም ከኤርትራ ጋር ባለው ፍጥጫ ጋር ተያይዞ ጦርነት የሚገባ ከሆነ ለዛ ዝግጅት እንዲረዳው በሚል የተሰጠ ማዕረግ ነው ብለውም የሚገልጹ ወገኖች አሉ በዚህ በኩል ደግሞ አሜሪካና እንግሊዝ እያስፈራሩ ነው እንኳን ጦርነት ውስጥ መግባት ይቅርና ይሄ እያደረገ ያለውን ቅስቀሳ በዚህም በዛም ኤርትራን ወራለው አሰብን አስመልሳለሁ ቀይ ባህርን ደርሳለሁ የሚለውን ዛቻ በትርክት ደረጃ በራሱ ረገብ እንዲያደርግ ነው ማስጠንቀቂያ ሰጡት የተባለው ያንን ተከትሎ ወዲያውኑ ነው የመንግስት ሚዲያዎችም ሌሎችም የዲጂታል ብልጽግና ሰራዊት አባላትም ነገሩን ቀዝቀዝ ያደረጉ ያሉት ገለታው እንዴት ታየዋለ ጦርነቱ ሊካሄድ የመቻሉ እድል በጣም ጠባብ ነው በተለይ አሜሪካና እንግሊዝ በዚህ ደረጃ ጉዳዩን ትኩረት ሰጥተው ማሳሰቢያና ማስጠንቀቂያ ከወዲሁ ያቀረቡ ከሆነ ለአብይ አህመድ አገዛዝ ምናልባትም ነገ ከነጎዲያ ትልቅ አደጋ ሊሆን እንደሚችል ነው ባለሙያዎችም የሚገልጹትና እንዴት አየኸው የዚህ ጀነራሎቹ ሹመት እንደው ከዚህ የጦርነት ዱብዱብ ከማለቱ ባሻገር ግን ሌሎች ፍርሃቶች ያሉበት ነው የሚመስለው እንግዲህ የሚሊተሪ ባለሙያዎች ይሄ አነሳው ፕሮሲጀር መሳይ አንድ ጀነራል መቼ ነው አንድ ጀነራል ሙሉ ጀነራል የሚሆነው ሚል ህግ አለ መቼ ምድሪቱ የተጻፈ ህግ አላት የፊልድ ማርሻሉን ሹመት ከዚህ በፊት ብዙ ጊዜ አንስተናል አሁን ዓለም አቀፍ ሰዎች አንዳንድ ሰዎች ሲናገሩ ፊልድ ማርሻል የሚሆነው እንኳን ያንስ የህዝብ ምልክት ሲሆን ለኔሽኑ ምልክት ሲሆን በጀብዱ ስራው አገራዊ ሆኖ
ውጊያዎችን በማሸነፍ ጥሩ ውጤት ያስመዘገበ ሰው ሊሆን ይችላል። እንግዲህ ይሄ ሰው ተመልከት ፊልድ ማርሻሉንም ስታይ እዚህ አንዴ ትግራይ አንዴ አማራ ወዲያ ያለ ሰው ስለሆነ ብቻ ነው ፊልድ ማርሻልነት ሹመትና በሚሊቴሪ ውስጥ ያለው ራንኪንግ ምንም ባለሙያ ባንሆንም ጫጫ ነው ይሆን ፕሮሲጀሩን ወይም ደግሞ አሰራሩን ጠብቆ የሚደረግ ነገር የለም በምድሪቱ ውስጥ። አንድ ይሄ ነው። ሁለተኛው ግን እኔ አሁን እንትን እያለ ይመስላል ይሄ ወታደር ሲረጋጋ ስለ ስርዓት ያወራል። እንደምታውቀው አሁን የደርግ 1981 በደርግ ጊዜ የነበረው መፈንቅለ መንግስት የሚታወቁ ጀነራሎች ነበሩ። እንደምታውቀው ደምሴ ጀነራል ደምሴ ጀነራል መርድ ጀነራል ፋንታ ሁሉም ይታወቃሉና መዶለት ጀምረው ነበር። ይሄ ነገር ወዴት ይሄዳል? ሰውየው ስልጣን ይወዳሉ ልቃቁ ብንል አልሆነምና ወደዚህ እንሂድ የሚል ነገር ይመጣል። እና ይሄን ለማፍረስ አዳዲስ ሹመት ነው እንግዲህ አብይ አህመድ የያዘው ምንድነው ያለው ኮሙኒኬሽን የተወሰኑ ኮሙኒኬሽኖች ካሉ እነሱ የማፍረስ ስራ ሊሆን ይችላል። እኔ ለራሱ መፈንቅለ መንግስትም የፈራ ይመስላል አንዱ። ሁለተኛው ግን በጣም አሳፋሪው ነገር እየደመረ ነው። እንግዲህ እንደምታየው ባለፈው የመደመር መጽሐፍ ላይ የወታደር ማዕት ተሰብስቦ እዛ ተቆልቁሎ ነበር። እኛ ፈርን ስለነሱ መሳይ የፖለቲካ መጽሐፍ ለማስመረቅ እያንዳንዱ የፖለቲካ መጽሐፍ ይዞ ተደምረናል ለማለት ጀነራሎች ከፍተኛ መኮንኖች ሄደዋል እና በጉያው በስሩ እነዚህ ወታደሮች የመደመር የመሰብሰብ ስራ እየሰራ ነው ያለው። ይሄም የፍርሳታውና አሁን አዳዲስ ሹመቱም መናበብን አጥፍቶ እነዚህ እንግዲህ አዲስ ሹመታቸውን ገና መሞቅ ነው የሚጀምሩት። ስለ ስርዓት አያነሱም። ድግስ ነው የሚሆነው የተወሰነ ጊዜ ቢያንስ እና ያንን ለማትረፍ ነው የሚመስለው። ግን ይሄ ሊያድነው አይችልም። የበታችሁ ወታደር የበታችኛው እርከን ላይ ያለው ወታደር በግኗል መሳይ የሚለቀው አይደለም። በኢትዮጵያ ታሪክም ውስጥ ለውጥ የመጣው ከታች የፈነዳ ነው። ጀነራሎች ላይ ቢሻሻሙም እነ መንግስቱ ኃይለማርያም አመጣጥ እናቀዋለን የበታች ሹመኞች ናቸውና አሁንም ከታች ያለው አልተረጋጋም። የአንከር ሚዲያ የወታደራዊ ጉዳዮችን በተመለከተ ትንታኔ የሚሰጡን ሻለቃ ማሞ ለማ አስገራሚ ነው ነባቸው ዝርዝሩን እነማን ናቸው የሚለውን የግለሰቦቹም የማዕረግ እድገት የተሰጣቸውን መኮንኖችን በዝርዝር ባያውቋቸውም ግን አሰራሩና አካሄዱ እንግዳ ነገር ነው የሆነባቸው ከፊልድ ማርሻሉ ጀምሮ። አሁን እንደውም ፊልድ ማርሻል የሚባለው ማዕረግ ከወታደራዊ ተጋድሎ ወይም ደግሞ ከዛ ጋር በተያያዘ ሳይሆን ለክብር ተብሎ የሚሰጥ እንደሆነ በተለይ አሁን በእንግሊዝ ወደዛ ነገር እንደገቡና የፊልድ ማርሻል የሚባለው ዝም ብሎ በወታደራዊ ተጋድሎ የሚገኝ ሹመት እንዳልሆነ አብይ አህመድ ግን መደበኛ የሆነውን ሀገራዊም ሆነ ዓለም አቀፍ ስርዓትን በጣሰ መልኩ የሚያከናውን እንደሆነ ነው የገለጹት። 66 ጀነራል መኮንኖች ኢትዮጵያ አቅም አላት ወይ? እንግዲህ እነዚህ ጀነራል መኮንኖች ወደ ላይ እድገት ሲያገኙ የደሞዝ ነገር አለ፣ የገንዘብ ነገር አለ። ከዛ አንፃርስ ተዘጋጅቷል ወይ ዝም ብሎ ኮከቡን ትከሻ ላይ መደርደር ብቻ ነው የሚልም ጥያቄ አስነስተዋል። ሌላው አብዛኞቹ ምናልባትም ከ80 በመቶ በላይ የሚሆኑት ተሿሚዎች ወይም ደግሞ አሁን የማዕረግ እድገት ያገኙት ቢሮ ውስጥ የስታፍ ሰራተኞች ናቸው። ዘመቻ ውስጥ ምንም ተሳትፎ የሌላቸው በህዝብ ግንኙነት በሰራተኛ አስተዳደር በእንደነዚህ አይነት የቢሮ ስራዎች ውስጥ ያሉትን ነው የሾሙት። ይሄ ለምን አስፈለገ የሚለውም ነገር ይነሳል። በጣም ቅሬታ እየቀረበ ነው። መስዋዕትነት እየከፈሉ ዱር ገደል የሚዘምቱና እዛ የሚውሉ የሚያድሩ ጀነራል መኮንኖች በዚህ ሹመት ተዘለዋል። በዚህም ከፍተኛ ቅሬታ እንዳለ ነው የምንሰማው። ሌላው ሙሉ ጀነራልነት ያገኘው ሌተናል ጀነራል ድሪባ መኮንን ከኦሮሚያ ክልል ፖሊስ ኮሚሽን ከዛ ውስጥ ነው በኃላፊነት የሚሰራው። ከዛ ተጠርቶ መጥቶ ነው ሹመቱ የተሰጠውና እንደውም ድሪባ መኮንንን ለኤታ ማጆር ሹም እያዘጋጀው ስላለ ነው ሙሉ ጀነራል አድርጎ ያመጣው የሚልም ነገር ይሰማል። ብዙ ነገሮች ነው በዛ አካባቢ የሚነገረው። አብይ አህመድ እንዳልኩም መፈንቅለ መንግስት ፈርቶ ይሆን ወይ ከሌላ ጉዳይ በማይታወቅ መልኩ ስርዓትና ደንብን ባልተከተለም ሁኔታ ወታደሩ ክፍልን እያመሰው ይገኛል። ቅሬታ አለ። ሰራዊቱ ውስጥ ያለው ጉምጉምታ አረግባለሁ ብሎ ግን የበለጠ አደጋ እየፈጠረ እንዳለ ነው ከአንዳንድ ወታደራዊ መኮንኖች የሚደርሰን መረጃ የሚያመለክተው። በሌላ በኩል ፊልድ ማርሻል ብርሃኑ ጁላን የተመለከተንም አንድ ነገር ሰምተናል። ፊልድ ማርሻል ብርሃኑ ጁላ ከዘመቻ ወይም ከኦፕሬሽን ኃላፊነት ከራቁ ከ5 ዓመት በላይ ሆኗቸዋል ነው የተባለው። በትግራዩ ጦርነት ጭምር አልነበሩም። በትግራዩ ጦርነት ጊዜም አዲስ አበባ ቁጭ ብለው እንደውም አንድ ጊዜ አስታውሳለሁ እኔም እዛም ነበርኩ። አብይ አህመድ ከአንደበቱ የሰማሁት ነው ኮቪድ ታሞ ወደ አዲስ አበባ እንዲመጣ አድርገን እኔና አበባው ታደሰነን
ያንን ጦርነት የመራ ነው የሚል ነገር ከአንደበቱ የሰማሁትንም አስታውሳለሁ። ስለዚህ ባለፉት 5 ዓመታት ብርሃኑ ጁላ አብዛኛውን ጊዜ ከመከላከያ ሚኒስትሯ ጋር ስራ እየተሻማ የጉብኝት ስራ፣ እንግዳ የመቀበል ስራ፣ ከዚህ ውጪ ሌላ ስራ ሲሰራ አልነበረም። ከዘመቻ አጠቃላይ እንቅስቃሴ ውስጥ አስወጥቶታል አብይ አህመድ የሚባል በዚሁም ወደ ጡረታ እንዲሄድ ሊያደርገው እንደሆነም ነው የሰማነውና በአጠቃላይ ሰራዊቱ ጋር ያለው ነገር ለአብይ አህመድ ጥሩ ነገር አይደለም። በቅርቡ ባደረገው ግምገማም አጠቃላይ የተረዱት ነገር መከላከያ ሰራዊቱ በብሔር ጉዳይ በጎሳ ጉዳይ ከፍተኛ ችግር ውስጥ እንደገባ፣ ሰው እድገት ሲያገኝ አንድ መኮንን የደረጃ እድገትና ማዕረግ ሲያገኝ በችሎታውና በብቃቱ ሳይሆን በዘር ማንነቱ ነው የሚለው አስተሳሰብ እስከታች የሰራዊቱ ክፍል ድረስ እንደሰረጸ ነው ግምገማው የሚያሳየውና ሰራዊቱ ክፍል ታሟል። አብይ አህመድ ይህን ሰራዊት ይዞ ነው እንግዲህ አማራ ክልል አሁን ደግሞ ለኤርትራ ጦርነት እዘጋጃለሁ የሚለው ነው። ገለታው ምናልባት የምትጨምረው ነገር ካለ? ይህን ቤት መሳይ ይህን ሰራዊት ቤት በደንብ ስብዕናውን ያወቀ ህገ መንግስታዊ ግዴታዎችን ያወቀ ቤት አድርጎ የመገንባት ስራ በጣም ከባድ ስራ ይሆናል ኢትዮጵያ ውስጥ ከዚህ በኋላ መሳይ። በጣም ስር የሰደደ ችግር ያለበት ተቋም፣ ስር የሰደደ በደርግ ጊዜ ከዚህ በፊት አንስተናል። የራሱ የሆነ የፖለቲካ ክፍል የነበረው ወታደር ነበር የነበረው። ዘመኑ ሶሻሊዝም ነው መቼም፣ ግን የፖለቲካ ክፍል ተብሎ እዛ ሚሊተሪ ውስጥ የነበረበት እነዚሁ አሁን የፊልድ ማርሻል እኮ የነበሩበት ማለት እኮ ነው። ከዛ ተገልብጠው መጥተው የአብዮታዊ ዲሞክራሲ ወታደር ሆኖ ቁጭ አለ። የሚያጠናው አብዮታዊ ዲሞክራሲ ነው፣ በውስጡ ፖለቲካ ነው፣ ክበብ ይፈጥራል፣ ምን ይላል፣ አልተገነጠለም ከመንግስት። አብይ አህመድ መጣና ደግሞ ሌላ አደገኛ ትምህርት ይዞ መጣ፣ መደመር የሚል መሰል ደመረው። አብረነን ያለ ቃል ኪዳን ገብተናል፣ ጠባቂ ነህ፣ ይህች ራዕይ ያለችኝ መደመር የምትባል እሷን ሊያፈርሱ የመጡ ህገ መንግስቱ ሊያፈርሱ የመጡት ሙሉ ጠላት ናቸው እያለ በስሩ የሰበሰበው ሰራዊት ነው የሆነው። እና ሰውየው ደግሞ ፐርሰናሊ ትንሽ የሚታገል አይደለም። የፊልድ ማርሻሉ ንግግሮችን ሁሉ ታዝበናል። እስካሁን የሚናገራቸው ነገሮች በሙሉ አጉራ እየዘለለ ወታደር የማይናገረውን የፖለቲካ አቋም ሲናገር ሲተነትን ሲሞክር ነው የምታየው። የኢትዮጵያን ሶሾ ፖለቲካ ጉዞ ይተነትናል። የኢትዮጵያን ትራንዚሽን እንትን ያደርጋል፣ ይነቅፋል። ፖለቲከኞች እናንተ አፄ ኃይለ ሥላሴ መጡ፣ ትንሽ ጊዜ ሳሰጧቸው አመጽታ እንትን አደረጋችሁ። ቀጥሎ ማን ነው መንግስቱ መጣ፣ ጊዜ ሳንሰጠው ታገል ነው። መለስ መጣ፣ ጊዜ ሳንሰጠው ታገል ነው። አብይ መጣ፣ አሁን ቶሎ ያጣደፈ ነው ያለ ነው እና አርፋችሁ ተቀመጡ የሚል ሰው እኮ ነው። ይሄቺ ንግግር በራሷ ወታደር አታስቆንም ማለት የህዝብ ጥያቄ፣ የፖለቲካ ጥያቄ ጊዜ መስጠት የሚባል ነገር የህብረተሰብ ሂሳብ ነው። በ3 ቀን እኮ ከስልጣን ማውረድ ይችላል እኮ ህዝብ በሪፐብሊክ ዘመን። የእንግሊዟ ጠቅላይ ሚኒስትር ወር ሆነዋቸዋል እንዴ ሲወርዱ ከስልጣን? እና እንደዚህ እያለ የሚሰብክ ሰው ፊልድ ማርሻል የሆነበት ሀገር ነውና ቶሎ ኢትዮጵያውያን እንደገና በአዲስ ይህንን ሰራዊት የመገንባት ነገር ካላደረግን አደገኛ ነው። በቃ የስርዓት ጠባቂ ሆኖ ቁጭ ነው ያለው።